ሰላምና ጤና ፍቅርና አንድነትን ሁላችሁንም ባላ ያላችሁበት ያብዛላችሁ ከሰሜን ከደቡብ ከምስራቅ ያላችሁ እንኳን በደህና መጣችሁ እንኳን ደህና ቆያችሁ እንደምን ከረማችሁ እንደምን ቆያችሁ እንደምን አላችሁ በለን የዛሬ ፕሮግራማችንን ጀምረናል የዩኒቲዩብ ነው ለሳቀለቁም ነገር ከመጣችሁ ላይክ ሼር ሰብስክራይብ በማድረግ ይቀላቀሉን ቤተሰብ ይሁኑን የሚል አክብሮ ሰላምታችንን ያቀርበን እንቀጥላለን ማለት ነው ዛሬ ትንሽ ጥያቄና አንድ ሁለት ቪዲዮ ምን ሰራ ይሆናል ከጥያቄው ምን ጀምር ሳይሻል አይቀርም ወገን ኦኬ እሺ ከጥያቄው ምን ጀምር ይሆናል ጥያቄው ምንድነው መሰላችሁ ዩቲዩብ ለምን መጀመር ፈለክ ነው ኦኬ ዩቲዩብ መጀመር የፈለኩበት ዋነኛ እና ትልቁ ዓላማ ለሁሉም ተደራሽ መሆን ስለምፈልግ ነው በጣም ብዙ መስራት የምፈልጋቸው ነገሮች አሉ ከነሱ ውስጥም የቻሪቲ ስራዎች ማለትም የበጎ አድራጎት ስራዎችን በጣም መስራት ፈልጋለሁኝ ፈጣሪ ቢረዳኝና ቢያሳካልኝ እናቴን ማስደሰት ፈልጋለሁኝ ፈጣሪ ቢረዳና ቢያሳካልኝ ወንድሞቼን ማኩራት ፈልጋለሁኝ ፈጣሪ ቢረዳና ቢያሳካልኝ ማለት ነው ለሀገሬ ደግሞ በጣም ብዙ ነገር ማድረግ ፈልጋለሁ ፈጣሪ ቢረዳና ቢያሳካልኝ ከዛም አልፎ ያው ጀስት ከዛም አልፎ ሳይሆን ያው ጀስት አሉ የሚባሉ ዩቲዩበሮች አሉ ለምሳሌ ከበጣም አይዶል ከማድረገው ኮሜዲያን እሸቱ መለሰ አቤል ብርሃኑ የወይኗ ልጅ የኛ ዙረታም ሌላ ማራኪ ወግ አሉ በጣም የሚገርም ስራ የሚሰሩ ዩቲዩበሮች አሉ ሁላቸውንም እዚህ ጋር መጥቀስ ስለማልችልና ጊዜ ስለማይበቃኝ ነው ከነሱ በላይ ደግሞ ሞር ደግሞ በጣም ማደንቀውና የምወደው ደግሞ አለ ቦስ ሚስተር አለ ጀስት እንደሱ አይነት ቪዲዮ በሀገሬ ልጆች በሀገሬ ውስጥ ቢሰራ አይዊሽ የሁሉም ሰው ፍላጎት ነው የሁሉም ሰው ምኞት ነውና እንደዛ እንዲሆን እርዱኝ አግዙኝ አብረን እንስራ አብረን እንለወጥ በጋራ እንስራ ነው አላማው ማለት ነው ያው አይ ቲንክ ግልጽ ይመስላል እና እንግዲህ የዛሬ ቪዲዮአችንን እንጀምራለን ማለት ነው ማንዬ እንደዚህ እስኪ እነዚህ የባዕድ አገር ቋንቋ እንድጠቀም የማትፈልጉ ሰዎች ካላችሁ አስቀድማችሁ ንገሩኝ አልጠቀምባችሁም ማለት ነው ስልኬ ስቶሬጅ የመላ በጣም እያስቸገረች ነውና እሺ ወይ እሺ አንድ ሁለት ቪዲዮ እንሰራለን ማርያም እንደ መብራት እየጠፋ ለአራተኛ ጊዜ ነው መብራት ጠፋና ምንም ለመግለጽ አልተመቸኝም ግን ያው ካለመፖሰት መፖሰት ይሻላል ኦር ደግሞ ካለመስራት መስራት ይሻላል በሚለው መርሃችን ባይዘ አሁን አራተኛ እየደነኩ ያለሁትና እና ሁለት ቪዲዮ ላይ ሪአክት እናደርግና እንትን እንላለን ሰዎች ዛሬ አሁን ቅድም ያዩት ቪዲዮ አለና እስኪ ሁላችሁም ይሁንና እስኪ ሐሳባችሁን ስጡበት ቪዲዮ ተመሰላችሁ ዛሬ በህይወት የምንቆይባት የመጨረሻ ቀን አንድ ቀን ቁጭ ብዬ መጻፍኛ ዛሬ በህይወት የምንቆይባት የመጨረሻ ቀን አንድ ቀን ቁጭ ብዬ መጻፍኛ ያው ሁላችሁም ዛሬ ሁላችሁም የምታውቁት ያው በርጠሚውስ ነው በርጠሚውስን የማያውቀው ቲክቶከር እና ዩቲዩበር አለ ብዬ አላስብም ምክንያቱም ይዝ በጣም ክሬቲቭ እና በጣም ምርጥ ልጅ ነው እስኪ በጣም የወደድኩለት ቪዲዮ አለ ይሄን ቪዲዮ እኔና እንትን እንላለን እንደሚሞት ሰው ሆነ ጥቅሱ ጭንቅላቴ ውስጥ በጣም ብዙ ከተመላለሰ በኋላ እንደሚሞት ሰው ሆነ ኑር ባይዘ አንደርግራውንድ ነው እሺ ሰው ሆነ ጥቅሱ ጭንቅላቴ ውስጥ በጣም ብዙ ከተመላለሰ በኋላ ለምን ዛሬ ነገ እንደምሞት አርጋለሁ ከመሞቴ በፊት ማድረግ የምፈልጋቸው ነገሮች ሁሉ በአንድ ቀን ውስጥ ማድረግ ጀመርኩ የመጀመሪያው ቀዲ ልደቴ ሞቅ አድርጎ ማክበር ሰላም ነው ደናችሁ ግቡ ታ ብቻዬን ችግር የለውም እዚህ ደስ ብሎኝ ጨፍሬ ያላውቅም
በመቀጠልም በጣም የምወደው ምግብ ሽሮ ይንበሉበት። ተዋ ሽሮ ካልጠፋ ምግብ ሽሮ ልትወደድ ኧረ በስመ አብ። ከዛም በህይወቴ ትልቅ ቦታ ከሚሰጣት ሴት ጋር ጊዜ አሳለፍኩ። በመጨረሻም ለነፍሴ ሰላምና የመጨረሻው መዳረሻዬ ወደ ሆነው ወደ ቤተ ክርስቲያን ሄድኩ። ትክክለኛ ቦታ ከዚህ ማለት ሁሉ ነው። በኋላ የተማርኩት አንድ ነገር የሰው ልጅ ትላንት መኖር አይችልም፣ ወደፊትም መኖር አይችልም። እግዚአብሔር የሰጠን አንድ ትልቅ ስጦታ አሁን እንኑራት። ሪስፔክት አቦ ይመችህ በጣም ኢየሱስ እግዚአብሔር ሁላችንም አሁን እንኑራት። የዛሬ መልእክታችን እንዳም እስኪ ዛሬን እንኑር። ትላንት አልፏል፣ ነገ የሚመጣ ቀን ነው። እኛ ያለን ዛሬ ነው አይደል? ሰው ዛሬን እንኑራት በቃ